ሰላም ዩቲዩብ እንዴት ናችሁ? ከች ብያለሁ። የሚገርም ብሎግ ይዤላችሁ መጥቻለሁ። መንጃ ፈቃድ ዛሬ ስለሆነ የአውቶ መንጃ ፈቃድ እና የተግባር ቀኔ ነው። ይሄንን የተግባር ቀኔን ዛሬ ላሳያችሁ ነው። ለመጀመሪያ ጊዜ መኪና ልነዳ ነው እና እንዴት እንደምነዳ እንዴት ያለውን ነገር አብራችሁን እንድትከታተሉኝና አሁን ወዴት ነው የምንሄደው? አሁን ያለነው ኮኔል ላይ ነው የምንሄደው። መናኸሪያ ነው። መናኸሪያ ሄደን እንዴት እንደምንነዳ እናያለን ማለት ነው። ስለዚህ ይሄ ቪዲዮ እስከመጨረሻ ተከታተሉ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። አሁን ወደ መናኸሪያ ያው ጋይስ መናኸሪያ ደርሰናል። ከትንሽ ደቂቃ በኋላ ገብተናል። መናኸሪያ ውስጥ ነው ያለነው። አሁን መኪናችን እዛ ጋር ቆማለች። እንሄድና መኪናችንን እንዴት እንደምንነዳ ዛሬ በመጀመሪያ ቀን ስለሆነ እንዴት እንደሚነዳ አብረን እናያለን። ስለዚህ እስከመጨረሻ አሁን ያው አሰልጣናችንም አልመጣም። የምንነዳት መኪና ምቺ ነች እና አሁን አሰልጣኛችን ስላልመጣ ወጣ ብለን የድሬዳዋን ምርጥ ፉል በልተን ከዛ ተመልሰን የምናሳያችሁ ይሆናል። እና አሁን ወደ ቁርስ ነው የምንሄደው። ተከተሉን። የሚገርም ፉል ነው ማሳያችሁ። የሚገርም ፉል እንበላለን። አብራችሁን ቆዩ። ነው እና ያው ቁርስ ቦታ ነው ቁጭ ያለው። ያው ፉላችን እስኪደርስ ድረስ እየጠበቅን ነው። እና ጋይስ ያው ቁርሳችንን እየጠበቅን ትንሽ ፀሐይ ወጣብናለች እና ፀሐይ ስለወጣብን ያው ምንም ማድረግ አልችልም። ሁሉም ቦታ ተይዟል። ቪዲዮ መቅረጽም እዚህ ጋር ስለጀመርኩ እዚህ ጋር መጨረስ አለብኝ። እና ያው ያዘዝነው ቁርስ ያው የሚገርም ፉል ነው። ያው ከነድስጡ ነው የሚቀርብላችሁ ጋይስ፣ ከነድስጡ ይቀርብላችኋል ትኩሱ ማለት ነው። ከዛ ይሄንን በዳቦ በዚህ በድሬዳዋ ዳቦ ማለት ነው። ያባበለች ዳቦ ነች። ጥግብ ነው የሚያደርጋችሁ ማለት ነው። በዚህ ዳቦ ይሄን ፉል ስበሉ ማለት ነው ማንንም አይችላችሁም ነው የምላችሁ። እና ያው ይሄን ምርጥ ፉል ማለት ነው ድቅቅ እናደርገዋለን። ከዛ አብራችሁ ቆዩ። ከዛ ገና አልነዳንም፣ ወደ ምን ሄደን እንነዳለን ገና። እና ያውላችሁ ፉሉ ያቃጥላል ነው የምላችሁ። እስቲ አንዴ ሞክራውለን። ተቃጥያለሁ። በጣም ጸዴ ፉል ነው። ጸዴ ነው። እሺ ቤት ጥፍጥናው በጣም ስፔሻል። አፈልቼ ነበር። በላ እያደረግን ነው። እያፈጣጠን ነው። ስልኳን የት እንዳስቀምጥናት ብታውቁ ማለት ነው። ተስቆብናል። የሰው ባጃጅ ውስጥ እነዚህ ቀጥታ እዛ ጋር ነው ያስቀምጡት። እዚህ ውስጥ ላይ ያደረግነው ይታያችኋል። እዚህ ውስጥ ላይ ቤተሰብ እዚህ ጋር ምግባችንን ጨርሰን ጠራርገን በልተናል። እና ያው ቮይሱን የቀየርኩት በትክክል ስላላወራው ነበር እና ያው አልቋል። አሁን ወደ መንጃ ፈቃድ ቦታ አሁን ወደ መንዳት ልንገባ ነው። አሁን ልንነዳ ነው። እስከ መጨረሻ ተከታተሉኝ። አሰልጣኛችን መጥቷል። ያው ገብተናል። እንዘጋዋለን።
ጋይስ እንዳያችሁት ያው ከተማ ወጥተን ነበር። ትንሽ ዞር ብለን የመጣ ነው። ያው መሪ ብዙ ነገር አይታችኋል። ያው እንደ መጀመሪያ ቀን ያስቸግራል። ያው አስቸግሮናል እና የመጀመሪያችን ቀን ነው እና ይሄን ይመስል ነበር አነዳዳችን እና በሌላ ቪዲዮ እስክንገናኝ ይሄን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እስከዛው ቻው።